ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ሰዎች እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ሰሞኑን እንግዲህ ከትናንትናው ቪዲዮ በቀጠለው እንግዲህ የዚህን የአቤል ብርሃኑን የአቤል ብርሃኑ የወይኗ ልጅ የሆነውን መጽሐፍ እንግዲህ የዩቲዩብ ምስጢሮች የሚለው መጽሐፍ በተከታታይ ቪዲዮዎች እንግዲህ ሪቪው ማድረግላችሁ ይሆናል ማለት ነው። እርግጠኛ ነኝ አብዛኞቻችሁ አቤል ብርሃኑ ማን እንደሆነና እንግዲህ ከየት ተነስተው ምን እንደደረሰ ብዙዎች ታውቁታላችሁ። አሁን ላይ የዜናና አንድ የትራቭል ኮንተንቶችን የሚሰራ እንግዲህ አገራችን ላይ አለ የሚባል ትልቅ ዩቲዩበር ነው። ዛሬ የእሱን መጽሐፍ እንግዲህ ሪቪው እናደርገዋለን። ባለፈው እንደነገርኳችሁ በቅርቡ ገዝቼው ነበር። በምትመለከቱት ዋጋ በጣም እንግዲህ ከጠበቅኩት በላይ ነው። ዋጋው በጣም ርካሽ ነው ያስባለሁ እንደኔ። እናንተን አስተያየት ደግሞ ኮሜንት ላይ ጻፉልኝ። እዚህ ላይ እንግዲህ በጣም ወሳኝ የሚባሉ ለጀማሪ ዩቲዩበር የሚሆኑ እንግዲህ ሙሉ መረጃዎችን ጠቅሷቸዋል ማለት ነው። እኔ ደግሞ እንግዲህ እዚህ ላይ እየመጣሁኝ አንዳንድ ነገሮች እንግዲህ ሪቪው የምሰራላችሁ ይሆናል ማለት ነው። እንግዲህ ዛሬ የምናየው በዚህ መጽሐፍ ውስጥ ምን አይነት መልእክቶች ተላልፈዋል፣ ምን ይሄን መጽሐፍ ብንገዛው ምንድን ጥቅሞች እናገኛለን የሚለውን እንግዲህ አንድ በአንድ የምናየው ይሆናል። በእርግጠኝነት ምንም ሳልዋሻቸው ማለት ነው እዚህ መጽሐፍ ላይ የምታገኙት ሙሉ አንድ ዩቲዩበር ዩቲዩብ ከመጀመሩ በፊት ማወቅ ያለባቸውን ነገሮች አንድ ነገር ሳይጎድል ሙሉ በሙሉ አስቀምጧቸዋል። ከዩቲዩብ ምንድነው ከሚለው ጀምሮ በዩቲዩብ የሚያስቀጡት ነገሮች ምንድናቸው? ዩቲዩብንስ ሰው ቫይራል እንዲወጣ የሚያደርገው ምንድነው? የዩቲዩብ ተምኔል፣ ርዕስ ኤቭሪቲንግ አንድ በአንድ እንግዲህ የተጠቀሱበት መጽሐፍ ነው። እኔም እንግዲህ እያነበብኩት እንደሆነ ነግሬያቸዋለሁ። ወደ መጨረሻዎቹ ደርሻለሁ። በጣም ብዙ መረጃዎች እኔ እንግዲህ ወደ 4 ዓመት ለማወቅ ወደ 4 ዓመት የፈጁብኝን መረጃዎች ነው እንግዲህ እዚህ ላይ ጠቅልሎ ያስቀመጣቸው። ባለፈው እንደነገርኳችሁ ይሄን መጽሐፍ አንገዛም ካላችሁ እንግዲህ 4 ዓመት ልትፈጁ ወይም 3 ዓመት 2 ዓመት ሊፈጅባችሁ ይችላል። እንግዲህ እርግጠኛ ነኝ ዩቲዩብ ላይ በራሳችን እናስተምራለን ካላችሁ። ግን እዚህ ላይ ከገዛችሁ ደግሞ እንግዲህ በቀላሉ እንግዲህ ይህን ብቻ 700 ብር በማውጣት በአንድ ሳምንት ውስጥ ሙሉ የዩቲዩብ እውቅና ይኖራችኋል ማለት ነው። የቪዲዮ መጀመሪያ አጫጫን የቪዲዮአችን መጀመሪያ ቪዲዮ እንዴት መቅረጽ እንደምችል ሙሉ እንዴት ሞኔታይዝ ማድረግ እንደምችል ኮፒራይት ስትራይክ እንዲሁም ደግሞ የተለያዩ መረጃዎችን ኮሚኒቲ ጋይድ ላይ በጣም ብዙ ዩቲዩበሮች የሚያስተምሯቸውን ነገሮች እንግዲህ እዚህ ላይ በቀላሉ ማግኘት ትችላላችሁ ማለት ነው። እዚህ ላይ መጽሐፍ ላይ የምታገኟቸው ርዕሶች እነዚህን ይመስላሉ ማለት ነው። እኔ ደግሞ እንግዲህ በቀጣይ የመጀመሪያው ቪዲዮ እንግዲህ የዚህን የመጀመሪያውን ርዕስ ዩቲዩብ ምንድነው የሚል ርዕስ አለው ማለት ነው እንደምትመለከቱት። ከዚህ ጀምሬ በቀጣይ እንግዲህ በአዲስ መልኩ የዚህ መጽሐፍ ሙሉ ሪቪው የምሰራላችሁ ይሆናል ማለት ነው ኢንሻአላህ በቻልኩት አቅም። ያን ቪዲዮ እንግዲህ እንዳያመልጣችሁ ቻናሉን ሰብስክራይብ እያደረጋችሁ መጠበቅ ትችላላችሁ። እንግዲህ እንዲሁም ሌሎች ጥያቄ ካላችሁና እዚህ ቪዲዮ ጋር አካትቼ እንሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ መጻፍ ትችላላችሁ። አስተያየትና ጥያቄዎችን ኮሜንት ላይ ጻፉልኝ። እንደነዚህ አይነት የዩቲዩብ እና የቴክ መረጃዎችን ማግኘት የምትፈልጉ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ከውጭ ላለው ድምጽ በጣም ይቅርታ፣ በጣም ሆዶች የተንጫጩ ነው። እሁድ ቀን ስለሆነ ነው ቪዲዮን የምቀርጸው። የዛሬው ቪዲዮን ይመስል ነበር። እዚህ ድረስ ስለተመለከታችሁ ከልብ አመሰግናለሁኝ። ቪዲዮ ከተመቻችሁ ላይክ እና ቻናሉን ከተመቻችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። አብሬያችሁ ቆየሁት እኔ ዳውር ነኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።